ፊልሙ ሲጀምር አንድ ትምህርት ቤት ልጆችን ተሰብስበው ምሳቸው እየበሉ ሳለ አንድ ልጅ ድርቅ ብላ ትቀርና አይኗ ወደ ሰማያዊ ከለር ይቀየራል። ሰውነቷን በኃይል መንቀጥቀጥ ጀምርና ራሷን ስታ ትወድቃለች። ከትንሽ ቆይታ በኋላ ዶክተሮች ወደ ቦታው ይደርሱና ትንሽ ዘግይተው ስለመጡ ልጅቷ ትሞታለች። ከአንድ ወር በኋላ ቤቱ ግማሽ ተማሪዎች በቫይረስ ተጠቅተው እንደሞቱ ይዘገባል። ከተረፉት ግማሽ ተማሪዎች እቺ ልጅ ተዋወቋል። ሩቢ ትባላለች። ይሄ ሁሉ ተማሪ በህመሙ ተመርዞ ሲሞት እሷ ግን ባለመመረዟ እድለኛ ያደርጋታል። ይህ በሽታ እስከ ሚዲያ ድረስ መዘገብ ይጀምራል። ይህ በሽታ የሚያጠቃው እንደ ሩቢ ያሉ ህጻናቶችን ነው የሚያጠቃው። አሜሪካ ልጆችም በቫይረሱ 90% እንደሞቱ እናያለን። ፕሬዝዳንቱም የሱ ልጅ በህመሙ እንደተያዘና ሕክምና እያደረገለት እንዳለ እየተሻሻለው እንዳለ ለህዝቡ ይናገራል። ፊልሙ ወደ ሩቢ ይወስደናል። ዛሬ ልደቷ ነው። አባቷና እናቷ ስጦታ ሲሰጧት እንመለከታለን። ሌላ በውስጣቸው የነበረ ትልቅ ፍርሃት ግን ሩቢ በህመሙ መጠቃቷ አለመጠቃቷ አያውቁም ነበር። ሩቢም ጭንቀታቸው አይታ ልታረጋጋቸው ትሞክራለች። ከትንሽ ቆይታ በኋላ ሩቢ እንቅልፍ አልወስድ ብላት ከእናቷ ጋር ትተኛለች። ከእናቷ ጋር ስትተኛ አይኗ ወደ ሰማያዊ ከለር ይቀየርና ድንገት ፈርታ ወደ ቤቷ ትመለሳለች። በነገ ጠዋት ሩቢ እንደለመደች ወደ ኩሽና ሄዳ ልትበላ ስትል የሚያስደንቅ ነገር ይፈጸማል። እናቷ የገዛው እናቷ ማነሽ አንቺ ትላታለች። ይባስ ብላ ከየት ነው የመጣሽው ትላታለች። በሱ ቀጥላ ደግሞ ምናልባት ከቤተሰቦችሽ ጠፍተሽ እንዳትሆኒ ትላታለች። ሩቢም ግራ ገብቷት እናቴ ምን ሆነሻል ትላታለች። እናቷም ወደ አንድ ክፍል አስገብታት ዘግታ ትሄዳለች። ከትንሽ ቆይታ በኋላ ከታች እስከ ላይ የተሸፈኑ ሰዎች መጥተው ሩቢን ይወስዳታል። ይህ አንድ ፓርቲ ነው። ቀጣይ ፓርቲ እንድሰራላችሁ ከፈለጋችሁ በኮሜንት ላይ አሳውቁኝ። በቀጣይ ቪዲዮ እስከምንገናኝ ድረስ ይመቻችሁ።